ሰላም እንዴት ናችሁ? ለዛሬ ቪዲዮ አንድ ርዕስ አገኘሁ። ቀልደኛ ፊደላት። ቀልደኛ ፊደላት ምንድን ነው? ፊደላት አብረው ሲሆኑ በፈረንሰኛ አንዳንድ ያልተለመደ ድምፅ ይፈጠራሉ። ይህንን በደንብ ለመግለጽ ልጆች ትንንሽ ያሉ አንድ ተረት ፈጠርኩ እና ተረቱን ስታረግ እንደዛ ነበር። ፊደላት የራሳቸው ድምፅ አላቸው። ይህንን ታውቃላችሁ። ግን አብረው ሲሆኑ አንዳንዴ ለመቀለት ሌላ ድምፅ ይፈጠራሉ ነበር ያልኳቸው። ለምሳሌ አቶ ኦ ነው የሚለው ሌላ ድምፅ አይፈጠርም። አቶ አ ብቻ ነው ማለት የሚችለው። ከአ ውጪ ምንም ማለት አይችልም። አቶ ኤል ሲያወራ እሱ ል ነው የሚለው። አቶ ኤፍ ሲያወራ እሱ ፍ ብቻ ነው ማለት የሚችለው። ግን እነዚህ ሰዎች እነዚህ ፊደላት አብረው ሲሆኑ አንዳንድ መቀለት ይወዳሉ እና ያልተለመደ ድምፅ ይፈጠራሉ። አዲስ ድምፅ ይፈጠራሉ። ለምሳሌ አቶ ኦ እና አቶ ኢ ሲተገናኙ ዋ ነው የሚሉት። አቶ ኦ እና አቶ ኤን ሲተገናኙ ኦ ነው የሚሉት። ኦ የፈረንሰኛ ድምፅ ነው። በነገራችን ላይ በአማርኛ ኦ የለም፣ ግን አስፈላጊ ድምፅ ነው። አቶ እ እና አቶ ኡ ሲተገናኙ ነው የሚሉት እና እንደዛ ነው። ለሁሉም ፊደል ብዙ ያልተለመደ ድምፅ ይፈጠራሉ እና ዛሬ ስለ እነዚህ ድምፆች ስለ እነዚህ ፊደላት ነው ማውራት የሚፈልገው። እሺ አሁን እነዚህ ድምፆች እነዚህ ፊደላት ምን ምን እንደሆኑ ልነገራችሁ። መጀመሪያ ድምፅ ኡ ነው። ኡብሊዬ መርሳት። ቡዤ መንቀሳቀስ። ቡና ወይም ሻይ መጠጣት ትፈልጋለህ? እዚህ ወይም ኡ ነው። Tu veux boire du thé ou du café? ወይም ኢስ ኡ በፈረንሰኛ። እሺ ሁለተኛ ድምፅ ዋ ነው። ዋ ለምሳሌ ኗር ጥቁር ኗር። ሌላ ምሳሌ ቭሉዋር መፈለግ። ይሄ በጣም ከባድ አይደለም። ሶስተኛ ድምፅ ግን ትንሽ ይከብዳል። ኦ ነው ድምፁ። ይከብዳል ምክንያቱም በአማርኛ ኦ ድምፅ የለም። በፈረንሰኛ ግን በጣም አስፈላጊ ድምፅ ነው። ብዙ እንጠቀመዋለን። ለምሳሌ እኛ ከሆነ ኮንጁጌት አንድ ቨርብ ኮንጁጌት ለማድረግ እኛ ከሆነ ሁሌም ኦ ድምፅ እንጠቀማለን። ኑ ማንዦን እንበላለን። ኑ ቮሎን እንፈልጋለን። ኑ ዛሎን እንሄዳለን። ኦ እንደዛ ነው። ኑ ዛሎን። ሌላ ምሳሌ maison, une maison, ይሄ ቤት ነው። une maison. ኦ አይደለም። ስትጻፍ እኔ ኦ እጠቀማለሁ ምክንያቱም ኦ የለም በአማርኛ ፊደላት ስለሌለ ኦ እጠቀማለሁ። ግን ድምፁ ትክክለኛ ድምፅ ኦ ነው። እሺ ከዛ በኋላ አራተኛ ድምፅ ሽ ሽ ለምሳሌ ሺያን አንሺያን ውሻ ሴአሽ አብረው ከሆኑ ድምፁ ሽ ነው። ውሻ ሻ ደመጥ ሻ ነው። ነገር ሾዝ ነው። ሾዝ እዚህም ሁሌም ሽ ነው። ሽ ሴአሽ ነው። ሌላ ድምፅ በሁለት ፊደላት ወይም አንዳንዴ ሶስት ፊደላት ነው። ኦ ውሃ
አ ዩ ነው። ሶስት ፊደላት አሉ። አንድ ድምፅ ብቻ ይፈጠራል። ኦ እ አ ዩ የእ አ ዩ ድምፅ ኦ ነው። ያለ ከሆነ ድምፁ ተመሳሳይ ነው። ኦ ነው። ኦትረ ሌላ ምሳሌ autre exemple autre እሺ ከዛ አኢ ከሆነ ድምፁ ኤ ነው። ለምሳሌ ኤሜ እወድሻለሁ je t'aime ኤሜ አኢ ከሆነ ድምፁ ኤ ነው። መልቀቅ ሌሴ ላሽ መልቀቅ ሌሴ ላሽ ነው። ግን ሌሴ ይችላል። መተው ነው። መተው ሌሴ LAISSER ከዛ አን ከሆነ ድምፁ ብዙ ጊዜ ኦን ነው። ለምሳሌ ረጅም ትልቅ ግራን ይሄ በአማርኛ የለም ድምፁ ግራን ኦን ኦ አይደለም። ግሮ ከሆነ ውፍራም ነው። እዚህ ውፍራም አይደለም። ግሮ ውፍራም፣ ግራን ረጅም ትልቅ። ከዛ በኋላ ኤን ከሆነ ድምፁ ብዙ ጊዜ ኦን ነው። ተመሳሳይ ነው። አንድ አን ነው ድምፁ ተመሳሳይ ነው። ሲጻፍ ግን ይለያል። ለምሳሌ መግባት ኤንትሬ ሆድ le ventre ተመሳሳይ ነው። ኦን ድምፅ ነው። ኤር ብዙ ጊዜ አንድ ቃል ሲጨረስ ድምፁ ኤ ነው። የግሶች ስም ብዙ ጊዜ በኤር ይጨረሻል። ለምሳሌ ኤንትሬ መግባት ኤር ኤንቲ ኤር ኤሜ አኢኤም ኤር እና ቴ ከሆነ ፊደላት ቴ አብረው ከሆኑ አንድ በጣም አስፈላጊ እና ጠቃሚ ቃል ይፈጠራሉ። ኤ ነው። ኤ ወይም ነው እና ይቅርታ፣ ወይም ኡ ነበረ። እዚህ ኡ አይደለም፣ እዚህ ኤ ነው። ኤ ቴ ነው። እና ቡና እና ሻይ ነው መጠጣት የምፈልገው። ስለ በፊት ጥያቄ የመለሳሉ። አሁን ቡና ወይም ሻይ መጠጣት ትፈልጋለህ? አዎ ቡና እና ሻይ ነው መጠጣት የምፈልገው። እዚህ እና ኤ ነው። ከዚህ ቃል ውጪ እቴ ካለ ብዙ ጊዜ ድምፁ ይለያል። እቴ ብቻ ነው። ለምሳሌ ኤቴ ወይም ኤትረ መሆን ኤትረ እዚህ እቴ ይለያሉ። አንድ ኤትረ አይደለም ኤትረ። አሁን እዩ ከሆነ ድምፁ ነው። ለምሳሌ ሸቭ እኔ ፀጉር የለኝም ግን ሸቭ እዩ ነው። ሁለት ድ ተመሳሳይ እዩ ከሆነ ድምፁ ነው። ኢኤን አብረው ከሆኑ ድምፁ ነው። ለምሳሌ ላፓን ጠንቻል። ላፓን LAPIN ነው ይፈጠራል። ዩኤን አብረው ከሆኑ እነሱ እዚህ ድምፁ ነው። ለምሳሌ ቁጥር አንድ በፈረንሰኛ ነው። ወይም ቀለም ቡናማ በፈረንሰኛ ብራን ነው። ትንሽ ከእነዚህ መካከል እና ትንሽ ልዩነት አለ። ኢኤን ከሆነ ድምፁ ነው። ዩኤን ግን ከሆነ ድምፁ ነው። ለምሳሌ ፐቲ
lapin brun. Un petit lapin brun. አንድ ትንሽ ቡናማ ጥንቸል። Un lapin brun. Un lapin brun. ትንሽ ልዩነት አለ። በጣም አስፈላጊ አይደለም፣ ግን በደንብ ማውራት ከፈለጋችሁ ማወቅ ጥሩ ነው። ፒኤች አብረው ከሆኑ አንዳንዴ ከግሪክ ቋንቋ ስለሚመጣ አንዳንዴ ኤፍ ይፈጠራል። ለምሳሌ ፊሎዞፊ ፒኤች በፒኤች ነው የሚጀመረው፣ ድምፁ ግን ፍ ነው። እሺ ምናልባት ሌሎቹ አሉ፣ ሌላ እንዳለ ይቻላል፣ ግን እነዚህ አስፈላጊ ናቸው የሚሆኑ ይመስለኛል። ኦ ዩ ኦ ኢ ኦ ኤን ሲ ኤች ኡ ዋ ኦን ሽ እነዚህ አራት መጀመሪያዎቹ ወሳኝ ናቸው። ስለዚህ በደንብ መማር ማጥናት ምናምን አለባችሁ። ብዙ ስራ አለ። አንድ ቋንቋ ለመማር ብዙ ስራ፣ በአጠቃላይ ብዙ ስራ አለ። ግን እሺ እንደዛ እንቀጥላለን። ለዛሬ ይበቃል እና የሚቀጥለው ጊዜ እንቀጥላለን። ቻው